እኔ ሙድን እዚህ ላይ በተለይ ከህገወጥ ጠለፋ ጋር አብሮ ተያይዞ መነሳት አለበት ብዬ ማስበው የኮምፒውተር ዳታ ወይም ደግሞ የኮምፒውተር የዳታ ፕሮሰስ አገልግሎትን ጠልፎ ተገቢ ያልሆነ ነገር ያደረገ እንደሆነ እስከ 5 ዓመት እስራት የሚቀጣ መሆኑንና ከ10,000 እስከ 50,000 ብር በገንዘብ መቀጮ የሚቀጣ መሆኑን በግልጽ ተቀምጧል ማለት ነው። አንቀጽ 4 ንዑስ ቁጥር 1 ላይ ከዚህ ጋር ተያይዞ ነው ባለፈው የኢትዮጵያ ንግድ ባንክ የዩኒቨርሲቲ ተማሪዎች ፈጸሙት የተባለው አንድ ድርጊት እናስታውሳለን። በቅርብ ማለት ነው በአንድ ምሽት በሚሊዮን የሚቆጠር ገንዘብ የሆነውን ነገር ሀክ አድርገው በህገወጥ መንገድ ጠልፈው ነው ብቻ ጠልፈው ለብዙ ሰዎች እንትን ተደርጎ በየአካውንታቸው ብር ገብቶላቸው መጨረሻ ላይ እንደውም ማስታወቂያ ወጥቶ ነው የተመለሱት ሁላ እምቢ ብለው አንመልስም ያሉትን አይ ቲንክ ወደ ህግ ምናምን መውሰድ እንትን ማስታወቂያ ሁላ ወጥተው ነበር። ያደረጉት ምንድነው በዚህ በመጠለፉ ምክንያት በብዙ ሚሊዮን የሚቆጠር ብር ወጥቶ ነው ትራንስፈር ተደርጓል። በሆነ ቅጽበት ነው ረጅም ሰዓትም አይደለም በደቂቃዎች በሚቆጠር እንትን ብዙ ጉዳት ሊደርስ ይችላል ማለት ነው። ከዛ መጨረሻ ላይ እንደው ምንድነው ያደረጉት ይሄንን ድርጊት ወደ አካውንታችሁ ገንዘብ ይገባ ወደዚህ መልሱ ተብሎ ማስታወቂያ ወጥቶ ቀን ገደብ ተበጅቶለት በዛ አግባብ ኢቭን ብሩም የተመለሰ መሆኑን አንመልስም ያሉትን በወንጀልም ሆነ በፍትሐ ብሔር የጠየቁበት አግባብ አለና አይ ቲንክ እንዲህ አይነት ነገሮችን ማኔጅ ለማድረግ ከዘመኑ ጋር ቴክኖሎጂ ወይንም አዋጆች ራሳቸው ከዘመኑ ከሚያመጣው ነገር ጋር እንዲሄዱ እንደዚህ አይነት ነገሮች ተገቢ ናቸው ብዬ አምናለሁ። በተጨማሪም ደግሞ ይሄ ሊንክ ይልኩልሃል። አሁን ብዙ ጊዜ ቴሌግራም ላይ ምናምን ይሄንን ወይም ደግሞ አንዳንድ የሶሻል ሚዲያ እንትኖች ላይ ይሄንን ሊንክ እንዳትከፍቱት ይሄ ሊንክ እንደዚህ ነው ያለው የሆነ ሊንክ ይልኩልህና ሊንኩ የሚለው ወይ የሆነ የንግድ ማስታወቂያ የሚመስል ወይም ደግሞ የሃይማኖት ሰበካ ምናምን የሚመስሉ አይነት እንትኖች ይዘት ያላቸው ናቸው። ስትከፍተው ግን በሙሉ የዛን የከፈተውን ሰውዬ መረጃ አክሰስ ማድረግ ይችላሉ። ከልደት ቀኑ ጀምሮ እስከ አሉት አካውንት በሙሉ አክሰስ ማድረግ ይችላሉ። ከዛ በኋላ ብዙ ዳታዎቹ እንዲጠፉበት ያላግባብ መረጃዎች እንዲወጡበት ያላግባብ ግላዊ የሆኑ ነገሮቹ እንዲጋለጡ እድል ይፈጥራል ማለት ነውና ትንሽ እንትኖቹ ሲሪየስ መሆናቸውን እዚህ ላይ ጨምሬ ማለት ፈልጌ ነው። እስከ 5 ዓመት ድረስ የሚያሳስር ወንጀል መሆኑን ማወቅ ተገቢ ነው ለማለት ነው። አሁን የምትጨምራቸው ነገሮች ካሉ መቀጠል እንችላለን። ኦፍ ኮርስ ይሄ ምናልባት እዚህ ጋር መገንዘብ ያለበት ከወንጀል ተጠያቂነቱ ባለፈ የፍትሐ ብሔር ተጠያቂነትም ያለው መሆኑ ማለት ነው። ለምሳሌ ይሄንን በመጠቀም የሰውየውን ዳታ አክሰስ አደረገ ብሎ ማለት አንድ ሰው ሙሉ መረጃ ነው የሚያገኘው። በተለይ ቴሌግራም በባህሪው ዳታዎችን ያስቀምጣል። አይ ቲንክ እንደው ዋትስአፕ እንትን ያደርጋል አያቆይም ያጠፋል። ቴሌግራም ግን ሲሆን ዳታዎችን ያስቀምጣል። ሰው ሙሉ መረጃ እዛ ጋር ሊያገኝ የሚችልባቸው አጋጣሚዎች ይኖራሉና ያንን በገንዘብ በኩል አክሰስ ማድረግ የሚችላቸው ነገሮች ሊኖሩ ይችላሉ። ወንጀል ሊፈጸምበት ይችላል በዛ ግለሰብ አካውንት። እነኚህ ሁላ ነገሮች እዚህ ጋር ከተቀመጠው የወንጀል ተጠያቂነት ባለፈ ሌሎች ተጨማሪ ሊያመጣቸው የሚችሉ ሌሎች ኃላፊነቶችም ያሉ ስለመሆኑ አንደርስታንድ ማድረግ አስፈላጊ ይሆናል ብዬ አስባለሁ። ሌላው ከኮምፒውተር ዳታ ላይ ጉዳት ማድረስ ጋር በተገናኘ ነው። ይሄን ቅድም ካነሳናቸው ጋር የተወሰነ የሚገናኝ የሚቀራረብ እንትን አለው። ይሄም አጠቃላይ ሙሉ እንዳለ አዋጁ ሲያስቀምጥ ያለ ፈቃድ ወይም ደግሞ ከተሰጠው ፈቃድ ውጪ ነው አክሰስ ማድረግ ጋር በተገናኘ ነው የሚያነሳውና አክሰስ በማድረግ ዳታውን መለወጥ ማጥፋት ትርጉም እንዳይኖረው ወይም ደግሞ ጥቅም እንዳይሰጥ ወይም ለህጋዊ ተጠቃሚዎች ተደራሽ እንዳይሆን ያደረገ እንደሆነ ይላል። ራሱ ኮምፒውተሩ ላይ ጉዳት ሲደርስበት ነው። ይሄ ኦፍ ኮርስ ኮምፒውተር ላይ ለምሳሌ እዛ ላይ እንግዲህ አንድ የህግ ሰው ቢሆን ይሄ ጥፋት የተፈጸመበት ኮምፒውተሩ ላይ እንግዲህ ለሆነ ኬዝ ክትትል ላይ ካለ ለምሳሌ አንድ መዝገብ ክትትል ላይ ያለ ለመዝገቡ አስፈላጊ የሆኑ መረጃዎችን እና ማስረጃዎችን እንዳለ በዛ ኮምፒውተር ላይ ሊያደራጅ ይችላል ሊያስቀምጠው ይችላል። ይሄንን አክሰስ የሚያደርግ ሰው መጥቶ እዛ ጋር ያሉ ማስረጃዎችን እንዳለ ቢያጠፋ ከኬዙ ጋር በተገናኘ ምናልባት ደግሞ እነኛ ማስረጃዎች እዛ ጋር የተሰበሰቡት ብቻ ሆነው የሚገኙ ከሆነና ሌላ ኮፒ ማይኖራቸው ከሆነ በጣም አስቸጋሪ ሁኔታ ውስጥ የሚከትበት ሁኔታ ይኖራልና ይሄንና ሌሎች አይነት ድርጊቶች ሲፈጸሙ እስከ 3 ዓመት በማይበልጥ ጽኑ እስራት የሚያስቀጣ መሆኑና ከ30,000 ብር በማይበልጥ ደግሞ የገንዘብ መቀጮ ያለው ስለመሆኑ ያስቀምጣልና እንዲህ አይነትና ሌሎች ከላይ ያነሳናቸው መሰል ወንጀሎች ደግሞ አግራቬቲንግ ደግሞ ሰርከምስታንስ አላቸው።
non aggravating circumstance በተለይ ይሄ የተዘረዘሩ ከላይ ያነሳናቸው የዘረዘርናቸው እንዳለ የወንጀል ድርጊቶች የተፈጸመው ለወታደራዊ ጥቅም ወይም ደግሞ ለዓለም አቀፍ ግንኙነት ሲባል በሚመለከተው አካል ሲባል የተለያየ እንግዲህ የመንግስት ተቋም ይኖራል ጥብቅ ሚስጥር ተብሎ ተሰይሞ የተቀመጠ የኮምፒውተር ዳታ ሲሆን ወይም ደግሞ አስቸኳይ ጊዜ አዋጅ በታወጀበት ጊዜና ሀገሪቱ በአስጊ ሁኔታ ላይ ባለችበት ወቅት የተፈጸመ ደግሞ የሚሆን ከሆነ እጅግ በጣም ከፍተኛ እዚህ ጋር ከ5 እስከ 25 ዓመት በሚደርስ ጽኑ እስራት የሚያስቀጣ ስለመሆኑ ነው። እዚህ ላይ ፈርዘር እንደው ማለት ያለው ይኖራል። ጥሩ እንደውም እዚህ ላይ የከባድ ሁኔታዎች ብሎ አንቀጽ 8 ላይ አስቀምጦታል። ይሄ ማለት ምንድነው? ከአንቀጽ 3 ከላይ ቅድም ከዘረዘርናቸው እስከ 6 የተዘረዘሩ ድርጊቶች የተፈጸሙት ወታደራዊ ጥቅም ወይ ደግሞ ዓለም አቀፍ ግንኙነት ሲባል የሚመለከተውን ጥብቅ በሚመለከተው አካል ጥብቅ ሚስጥር ተብሎ በተሰየመ በኮምፒውተር ዳታ ወይም ደግሞ ዳታው በሚገኝበት ኮምፒውተር ስርዓት ወይም ደግሞ ኔትወርክ ላይ ከሆነ ይሄ ማለት ለምሳሌ የሀገር ደህንነት አደጋ ላይ ይወድቃል ማለት ነው። አሁን ይሄ በወታደራዊ ጥቅም ማለት የአንድ ሀገር ወታደራዊ ሚስጥር ይኖራቸዋል። የደህንነት ተቋሙ የወታደራዊ ሚስጥሮች ይኖራል። የሚጠቀማቸው መሳሪያ የወታደሩ ብዛት የወታደሩ የሚወስደው የስልጠና አይነት የሚጠቀመው ዳታ ያለው መሳሪያ አይነቱ ብዛቱ ስትራቴጂው ዓላማዎች ኤግዛክትሊ ሶ ያንን ሌላ ጠላት ሀገር እጅ ገባ ማለት ያችን ሀገር እንድትኖርም እንድትለማም እንድትጠፋም ለማድረግ ሁሉም ነገር እጃቸው ላይ ወደቀ ማለት ነው። ስለዚህ የሀገር ደህንነት የሆኑ ወይም ደግሞ አልፎ ጠላት እጅ ላይ ሊወድቅ የሚችልበት እድል ስላለ በጣም ሲሪየስ ነው የወንጀል እንትኑ። ሁለተኛው ደግሞ በአስቸኳይ ጊዜ አዋጅ በታወጀበት ወይም ደግሞ ሀገር ባስጊ ሁኔታ በምትገኝበት ወቅት ከሆነ ደግሞ ቅጣቱ ከ15 ዓመት እስከ 25 ዓመት ይሄ ማለት በቃ የሞት ቅጣት በለው ለሌሎች ለሞት ለተፈጸሙ ወይ ደግሞ ከባድ ወንጀል ተፈጽሞ ሲገኝ የሚደነገግ ድንጋጌ እንትን ነውና እንዲህ አይነት በተለይ ከሀገር ደህንነት ጋር ወይም ከአስቸኳይ ጊዜ አዋጅ ጋር በተያያዘ እንደዚህ አይነት የዳታ መስረቅ ማጥፋት መውሰድ ከላይ ስንዘረዝራቸው የነበሩት ማለት ነው ለሌላ ሶስተኛ ወገን አሳልፎ መስጠት እንዲህ አይነት ጉዳዮች ሲሆን ከ3 እስከ 6 የዘረዘሩትን ነገሮች ተፈጽሞ ሲገኙ እስከ 25 ዓመት የሚያሳስር ወንጀል መሆኑን አውቀን ተገቢውን ጥንቃቄ እናደርግ ይገባል ማለት ነው። በዚህ ረገድ ኮርስ በተለይ ይሄ አስቸኳይ ጊዜ አዋጅ የሚባለው ህገ መንግስቱም ላይ ኦልሞስት አብዛኛው ኖርማሊ የተሰጡ መብቶች ወይ ደግሞ እንደ መብት ሪኮግናይዝ የተደረጉና በህገ መንግስቱ ላይ የተቀመጡ መብቶች በራሱ ሪስትሪክት የሚደረጉበት ወቅት ነው። አይ ቲንክ አንቀጽ 93 አካባቢ ላይ 4 ወር እንደዚህ ከሚሆኑ እንትኖች ውጭ ያሉ መብቶች በአጠቃላይ ብዙ መብቶች የሚገደቡበት ወቅት ነውና በዛ ወቅት እንዲህ አይነት ወንጀል ፈጽሞ መገኘት ማለት ከባድ ወንጀል መሆኑን በደንብ እንዲሰመሩበት ይገባል ማለት ነው። ከዚህ ቀጥሎ ደግሞ በክፍል 2 ያሉትን እንደው በዝርዝር ብናያቸው ማለት እኔ አሁን ይሄኛው አዋጅ በዝርዝር እንድናየው የፈለኩበት አንደኛ ሰው ይሄ በቃ ሶሻል ሚዲያው ምናምኑ በጁ የኮምፒውተርን አክሰስ የማድረግ ነገር ሞባይላችን ላይ ነው ያለው እና ብዙ ነገሮችን እንደቀላል የማየት ነገር ምናምን አለው። በጣም ጽኑ እስራት 3 ዓመት 5 ዓመት 10 ዓመት ቁጥር ነው የሚመስል እንጂ ራሱ የእስራት ምናምን አይመስልም። እና እነዚህ አይነት ከባድ ወንጀሎች መሆናቸውን በደም አውቀውት ተገቢውን ጥንቃቄ እንግዲህ ያው ሁሌም እንደምንላቸው አንደኛው መቅጣት ነው የወንጀል ህግ እንደዚህ አይነት የወንጀል ዓላማዎች እንዲህ አይነት አዋጆች ዓላማቸው ማስጠንቀቅም ነው። ደግሞ ቀድሞ ወንጀሉ ከመፈጸሙ በፊት እንዲጠነቀቁ እንዲህ አይነት ተግባራት አክቲቪቲዎች ላይ ሲገቡ ካልሆነም ደግሞ የሰሩ ሰዎች ደግሞ በተገቢ መንገድ ቅጣታቸውን እንዲያገኙ የማድረግ ዓላማ ነው ያለውና ቀጥሎ ደግሞ በኮምፒውተር አማካኝነት የሚፈጸሙ የማታለል የማጭበርበር የስርቆት ወንጀሎች አሉና እነዚህን ደግሞ በእንዴት እንከላከላቸዋለን እንዴት እንቀጣቸዋለን ወይም ደግሞ ምንድነው አዋጁ የሚያስቀምጠው የሚለውን ደግሞ በተወሰነ ደረጃ ብናያቸው ጥሩ ስለሆነ እናያቸው አብረን። ኦኬ ይሄኛው ክፍል እንግዲህ ያው ንዑስ ክፍል 2 ነው። ክፍል 2 ሁለተኛው ክፍል ነውና እዚህ ላይ የተወሰኑ አንቀጾች ተዘርዝረዋል።
በዋናነት እንግዲህ ከማጭበርበር ጋር ከማታለል ጋር እንዲሁም ደግሞ የስርቆት ወንጀልን በውስጡ ያቀፈ ክፍል ነው። እንግዲህ የመጀመሪያው በዚህ ክፍል የተጠቀሰው የኮምፒውተር ዳታን ወደ ሀሰት መለወጥ ነው። እንግዲህ ኖርማሊ ኤግዚስት ካደረገው ዳታ ያንን ዳታ በሌላ ዳታ በመተካት ሀሰተኛ ዳታን ማሰራጨት ወር ደግሞ ሀሰተኛ ዳታ ወደ ሀሰተኛ ዳታ የመለወጥ ተግባር ነው። አስከትሎ አንቀጽ 10 ላይ የሚያነሳው በጣም ወሳኙና ሜቢ እዚህ ላይ በደንብ ዲስከስ ማድረግ አለብን ብዬ የምለው የኮምፒውተር አማካኝነት የሚፈጸም የማታለል ወንጀል የሚባለው ማለት ነውና ምን ይላል? ማንኛውም ሰው አሳሳች የኮምፒውተር ዳታዎችን በማሰራጨት የራሱን ማንነት ወይም ሁኔታ በመሰወር ይላል ወይም በመግለጽ የሚገባውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የራሱን ወይም የሶስተኛ ወገንን ማንኛውም ጥቅም የሚጎዳ ድርጊት እንዲፈጽም ያደረገው እንደሆነ ከ5 ዓመት በማይበልጥ ጽኑ እስራትና ከብር 50,000 በማይበልጥ መቀጮ ይቀጣል ይላልና በተለይ እዚህ ጋር በተገናኘ ለምሳሌ አንዳንዴ ፌስቡክ አካውንቶች ላይ ብዙ ጊዜ የሚስተዋል ነገር አለና የሆነ አንድ የሚታወቅ ሰውን አካውንት በመጠቀም ወይ ደግሞ ያንን አካውንቱን አክሰስ በማድረግ እና ያው መልሶ አክሰስ ማድረግ ደግሞ እንዳይችል ዳታ ይቀየራል፣ ሀክ ይደረግበታል ሰውየው። ያ ነገር መደረጉ ምናልባት ሪኮግናይዝ አድርጎ ካሳወቀ አንድ ነገር ነው። ግን ያንን ነገር እሱ በማያውቅበት ሁኔታ ያንን ሰው ተመስሎ የማታለል ተግባር በመፈጸም የዛን ሰው ጓደኞች ወይ ደግሞ ፌስቡክ ላይ ወዳጆች የሆኑ ሰዎችን አክሰስ በማድረግ ከነኛ ሰዎች በተለያየ አይነት እንግዲህ ሁኔታ ወይ አካውንት እንግዲህ ችግር እየነገሩ እንደዚህ ብዙ ገንዘብ የሰበሰቡ ኬዞች ምናምን ነገር ነበሩና በጣም በብዙ እንትን እንደዚህ ተቸግር ያለው እንደዚህ ሆኛለሁና እባክህ ድረስልኝ ወር ይሄን እርዳታ አድርግልኝ ምናምን ነገር በሚል ገንዘብ የሚያስተባስቡ ሰዎች ይኖራሉ። ሌሎች አይነት ተገቢ ያልሆነ ጥቅም የሚያገኙ ኦፍ ኮርስ ሌሎች ደግሞ መረጃዎችንም ጭምር አክሰስ የሚያደርጉ ሰዎች አሉና ይሄ በጣም የተለመደ ምናልባት ታዋቂ ሰዎችን ደግሞ አካውንት በመጠቀም ብዙ የሚሰራጩ መረጃዎች አሉ። ከመረጃም አንፃር ማለት ነው። ይሄ መረጃ ሲሰራጭ የሚያመጣው ኢምፕሊኬሽን ከባድ ሊሆን ይችላል። እንደ ማህበረሰብ የሚያመጣው ኢምፕሊኬሽን ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ የተንተን ቢባል ሰፊ ብዙ ኪሳራ የሚያደርስ ኢቭን በዛ ሰውዬ ማንነት ላይ ራሱ ምናልባት ብዙ ጊዜ ታዋቂ ሰዎች ይሄ ነገር በጣም በተደጋጋሚ የሚፈጸምበት ሁኔታ ስላለ ራሳቸውን ዲፌንድ ለማድረግ እነሱ አለመሆናቸውን ወደ ማስረዳት እንዲገቡ ያስገደደበት ሁኔታ ጭምር ነው ያለውና ይሄ በጣም ጥንቃቄ ሊደረግበት የሚገባና ምናልባትም ቅድም እንደተባለው አንዳንድ ወንጀል እንግዲህ አክሽን ሲወሰድበት ሰው ፊል ያደረገው ኦርደር መኖሩንም አያውቅም፣ ህጉ መኖሩንም ላያውቅ ይችላል። ተፈጽሞ ደግሞ እሱ ጋር እስኪደርስ ድረስ ሴንስ ላያደርገው ይችላል። እጁ ላይ ስልክ በቅርበቱ ስላለ ብቻ ኦር ኮምፒውተር በቅርበት እጁ ላይ ስላለ ብቻ ኤቭሪቲንግ ይሄ ነገር የኔ ነው፣ ኮምፒውተሩ የኔ ነው፣ ስለዚህ ስልኩ የኔ ነው፣ የፈለገኝን ነገር ባደርግ ማንም ሊጠይቀኝ አይገባም የሚል አይነት ስሜት ውስጥ በመግባት ጭምር የሚደረጉ አይነት እንቅስቃሴዎች አሉ ይመስላልና ሰው ይሄንን አንደርስታንድ በማድረግ አስፈላጊው ጥንቃቄ ሊደረግ ይገባል። እውነት ነው። እዚህ ላይ የተወሰነ ነገር ለመጨመር አንስተዋል አብዛኛውን ሐሳብ ግን ይሄ በተለይ በኮምፒውተር አማካኝነት የሚፈጸም የማታለል ወንጀል አሁን በጣም ብዙ አርቲስቶች ምናምን የኔ እውነተኛ አንደኛ እንትን መደረግ ምንድነው ትክክለኛ አካውንትህን ማርክ ነው ብቻ አለው ስም አለው እኔ ብዙ አላቀውም ባጅ አለች አንድ ባጅ ነገር የማድረግ ነገር አለው። እንደዛ አይነት አክሰስ ያላቸው ሰዎች እንደዛ ያደርጋሉ። አክሰሱ ያላቸው ማለት ነው። አክሰሱ የሌላቸው ግን ታዋቂ ሰዎች በመሆናቸው ወይም ደግሞ በተለየ ሁኔታ ልዩ ኢንተረስት ያለው በመሆኑ ማህበረሰቡ ይሄኛው ጉዳይ እኔ እንትን አይደለም እነዚህኞቹ የኔ ትክክለኛው አካውንት ይሄ ነው እነዚህኞቹ ፌክ አካውንት ነው ምናምን ብለው ይገልጻሉ። ያ ተገቢ ነው ማለት ተገቢ ይሆናል። ምክንያቱም ሰው እዛ ላይ የሚለቀቀውን መረጃ መነሻ አድርጎ ወደ ሌላ አክቲቪቲ እንዳይገባ የተሳሳተ መረጃ እንዳይደርሰው ስለሚያደርግ ማለት ነው። በወቅቱ መግለጻቸው እንዲህ አይነት ነገሮችን ተገቢ ነው። ግን ይሄ ሌሎች ሰዎች ደግሞ አክሰስ እንዳያደርጉት ቅድመ ጥንቃቄ የሚደረግም ከሆነ እንደ ግለሰብ ወይም እንደ አላቸው ደረጃ ማድረግ ደግሞ ጥሩ ነው። ፕሮአክቲቭ አክሽን